ዘግቧል። ኮሚሽኑ የቀድሞ ተዋጊዎች በዘላቂነት ወደ ሰላማዊ ህይወታቸው የሚገቡበት የሰላማዊና ምርታማ ህይወት እንዲኖሩና ለሀገራቸው አስተዋጽኦአቸውን እንዲያበረክቱ መስራት የሚል ተልዕኮ የተሸከመ መሆኑን የተነገረው። ወደ ቀጣይ መረጃ አለፍን። አዲስ አበባ ፋታ በማይሰጥ የኑሮ ውድነት ፈተና ውስጥ ገብቷል። ግራ አጋቢ ሁኔታዎች ተፈጥረዋል። የአዲስ አበባ የኑሮ ውድነት ሁኔታ የከተማውን ህዝብ ጭንቅ ላይ ጥሎታል። ሁኔታዎች ግራ አጋቢ ሆነዋል። በአጠቃላይ መሰረታዊ ፍጆታ ሸቀጦች የሚባሉት ከዕለት ዕለት ዋጋቸው ጣራ እየነካ ነው። ዘይቱ ሲባል ስኳሩ፣ ስኳሩ ሲባል ስንዴው፣ ከሰሞኑ ደግሞ የአብዛኛው የኢትዮጵያ ህዝብ ዕለታዊ ፍጆታ የሆነው ጤፍ ዋጋው ወደ ላይ ተተኩሷል። መረጃዎች እንዳመለከቱት ከሆነ ከሳምንታት በፊት ከ45 እስከ 60 ብር በኪሎ ይሸጥ የነበረው ጤፍ በአሁኑ ሰዓት በአዲስ አበባ ገበያ በኪሎ ወደ 85 እና 90 አሻቅቧል። የጤፍ ዋጋ በቀናት ውስጥ በዚህ ደረጃ የመናሩ ምክንያት ከአማራ ክልል ወደ አዲስ አበባ በየቀኑ የሚገባው የጤፍ ምርት እየገባ መሆኑን እየወጡ ያሉ መረጃዎች ያመለክታሉ። ከዚህ ውጪም ከወራት በፊት ከ500 እስከ 600 ይሸጥ የነበረው 5 ሊትር ዘይት በጊዜው እንደ ቀልድ 1000 እና ከዚያ በላይ ዋጋ የተሰቀለ ሲሆን አሁንም በዚያው እንደቀጠለ ነው። ስኳር በተመሳሳይ መልኩ ከመደበኛው የሽያጭ መስመር ይልቅ
በጥቁር ገበያ እየተቸበቸበ ሲሆን በዚህም በኪሎ 100 ብርና ከዚያ በላይ እየተሸጠም ይገኛል። ሩዝ፣ ስንዴ፣ የስንዴ ዱቄት፣ ፓስታና መኮሮኒ እንዲሁም ሌሎች የምግብ መሰረታዊ ፍጆታ ሸቀጦች የዋጋ ንረት ከሚለው በላይ ዋጋቸው በፍጥነት ወደ ላይ እየተወነጨፈ ነው። ትራንስፖርት በአሁኑ ሰዓት በአዲስ አበባ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ በአንድ ጉዞ በመደበኛ ታክሲ እስከ 40 ብር መክፈል ግድ ይላል። መሸት ካለ ደግሞ በአጠቃላይ ሕግና ስርዓት በሌለበት ሁኔታ እስከ 60 እና 70 ብር የሚጠየቅበትም ሁኔታ አለ። በአሁኑ ሰዓት እጅግ ፈታኝ የሆነው ደግሞ የቤት ኪራይ ዋጋ ንረት ሲሆን ይህንኑ የዋጋ ንረት ለመገደብም የአዲስ አበባ አስተዳደር ከወራት በፊት የቤት አከራዮች ኪራይ እንዳይጨምሩ ገደብ ጥሎ የነበረ መሆኑ የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የከተማ የመኖሪያ ቤት አከራዮች እስከ መጪው ሰኔ ወር ድረስ የቤት ኪራይ እንዳይጨምሩ በዛሬው ዕለት ውሳኔ ማሳለፉን አስታውቋል። የከተማው አስተዳደር በከተማው የተከሰተውን የኑሮ ውድነትና ከፍተኛ ዋጋ ንረት ለመቆጣጠር በአስቸኳይ የእህል ምርት ወደ ከተማ በብዛት እንዲገባና እንዲሰራጭ የሚያስተባብር ግብረ ኃይል ማቋቋሙንም ገልጿል። ከበርካቶች ግን በአጭር ጊዜ ውስጥ በዚህ ደረጃ ነገሮች መለዋወጣቸው ግራ እያጋባቸውና ነገሩ ምንድነው ብለውም እንዲጠይቁ እያደረጋቸውም ነው።